ስትድኑበት ጥቅም ስታገኙበት ነው የኖራችሁ እና ዛሬ እመቤታችን ለሉ ክልኤቱ ፍጡራን ስብሐተ ፈጣሪ ደልዎሙ ብለው የፈጣሪ ምስጋና ለመስቀልና ለእመቤታችን ይሰጣሉ። ሞኞች ፍጡሮችን ከፈጣሪ ጋር ሊያስተካክሉ እያሉ እንዲሁ የሰውን ደካማ ለማግኘትና ሰውን ከጥቅም ወደኋላ ለማስቀረት ዲያብሎስ አሁንም እየታገለ ነው ያለ። አሁን መጀመሪያዎችን ሰዎችን ሄዶ ይችን እኮ ዕፅ እንዳትበሉ መከልከላችሁ እንዳትከብሩ እንዳታድጉ የበለጠ የበላይነት እንዳታገኙ ነው እንጂ እንዳትሞቱ። አሁን እንደዚህ ነው። አሁን እስካሁን ድረስ ይሄን እያመጣ ያለ እና ግን እነሱ ሞኞች ሆነው እውነት መስሏቸው አዳምና ሔዋን ክብር